ስራ ልገባ ነው። ቻው። ወደ ስራ ልገባ ነው። ቻው። ኧረ ጋሼ እንዴት ነህ? አላወኩሽም። ኧረ ጋሼ እንዴት ነህ? አላወኩሽም። ኦም ነው ሽምግልና ላክ። ከዛ በኋላ ሁሉም ነገር ይደርሳል። ጾም ነው ሽምግልና ላክ። ከዛ ተጋባን። ወደ ባለበት ተቀመጥ ደረሰኝ ሲመጣ። ባለበት ተቀመጥ ደረሰኝ ሲመጣ። አላምንህም። በጣም አንተ ውሸታም ነህ። እኔ አላምንህም። አንተ በጣም ውሸታም ነህ። የፈጠነ አንድ ጃምቦ ያላበው ሮጦ ነው ያላበው። የፈጠነ አንድ ጃምቦ ያላበው ሮጦ ነው ያላበው። ትንሽ ታገሽኝ። 5 ዓመት ሙሉ ትንሽ ታገሽኝ። አታፍርም? ትንሽ ታገሽኝ? 5 ዓመት ሙሉ ትንሽ ታገሽኝ ስትል ትንሽ አታፍርም? እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ፈሪ ለናቱ ከጠብጠባሳ እንጂ ምን አተርፋለሁ? ፈሪ ለናቱ ነው ባክ። ከጠብጠባሳ እንጂ ምን አተርፋለሁ? ይሄን ቻናል ሰብስክራይብ አድርጉልኝ፣ ላይክም አድርጉ፣ ሼር አድርጉ። ሪያክት እናደርጋለን፣ አብረን እንስቃለን፣ አብረን እንዝናናለን። ሐሳብ የምንሰጥበትን አብረን ሐሳብ እንሰጣለን። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ወደ ስራ ልገባ ነው። ቻው። ሄሎ በቃ ወደ ስራ ልገባ ነው። ቻው። ወይኔ ሰጪኛላሎ ወይኔ ያዳሽኛላሎ ጀምር እናቴ ጋር ነው ማድረግሽ። ጓደኞችሽ ጋር አይደል? ምን ነው እናቱ ነው አይደለም እንዴ? ቆይ አረማ ስልኬን ስጪኝ፣ ያልጨረስኩት ነገር አለ። ምንድነው? እሺ ንገሪኝ፣ እኔ ልጨርስልሽ። ምንድነው እያሉ ያለው? እሺ ንገሪኝ። ለምን አሳሽን ጓደኞችሽ ጋር አደርሽ? እሰይ እንኳን አደርኩ። ስለማከብርህ ነው። እሺ ዋሹክ አንተ አለ አይደል እንዴ? እኔን ሳትነግረኝ የት የምታድረው? አረማ ምንድነው ያሉ? እሰይ በይልኝ። እሺ እሰይ ተከተለሽ በሳይ የወርኝ ዳርምስ መስሎ ምን አለሽ? ቆይ ማነሽ? ሃና ነኝ በይው። ኧረ እኔ ሜሪ ነኝ። መች አይደለሽም አልኩሽ። ቤት አባልሽን አፍሸሽትዩ። እሺ ሃና ነኝ። አንቺ ግማታ ያው ተለያየልሽ። ደስ አለሽ? አዎ በጣም እንኳን ተለያያችሁ። እንዲህም በይው። ያንተና የቤቲ ነገር አብቅቶለታል። ሁለተኛ ጠገባ እንዳትደርስ። ያንተና የቤቲ ነገር አብቅቶለታል። ሁለተኛ ጠገባ እንዳትደርስ። አንቺ ማና ባሽ ስለሆንሽ ነው በእኛ ፍቅር የምትወስድ? ደኔ እኮ አይደለም ያልኩት፣ ራሷ ነች በያለችኝ። እውነት ቤቲ እንደዛ አለችሽ? እንግዲህ በጣም ነው ማስበው። የእኛም መለየት ከሆነ የምትፈልገው እንደውም በቃ ራሴን አጠፋለሁ። አንቺ ራሴን አጠፋለሁ እያለሽ እኮ ነው። እሺ በምን እናግዝህ በይው። በምን እናግዝህ? አንቺ ተዋውቄ ልጅቱ ሞካካ ኧረ ዘጋው። አዎ እውነት ወይኔ የሚባለኝ ገደልኩት። ወይኔ ወደ እናንተ ታዲያ ወደ ቤት ባሌ ጋር ልድረስለት። ኧረ ግን ልደርሽለት አይመስለኝም። ወይኔ ባሌን ገደልኩት። ወይኔ ጉዴ ሁላችሁም እንዴ ስለምታስወደናት እንዴ? በቃ ተውኝ ልሙትበት። አንተ ደግሞ እባክሽ በሌላ ስፋ ምንድነው የምሰማው? ቆይ ለምንድን ነው እንደዚህ የምታውቂው? ምንም ቢሆን እኮ አፈቅረዋለሁ። እሱም የሚያፈቅርሽ ይመስላል። ታዲያ ለምንድን ነው እንደዚህ የምትጣሉት? አላውቅም። ሁሌም ነው የሚያስቸግረኝ። ደግሞ የዛን ቀን እናቴ ጋር ያደርኩት የኔን ስሜት እንዲሰማው ብዬ ነው ጓደኞቼ ጋር እንዳደርኩኝ እንዲያውቅ ያደረኩት። ምን ይዞረኛለሽ? በእናታችሁ ባትሩ በነገራችን እንደሽ ታፈቅራለሽ በጣም በቃ ሻትርካቢ የራሱን ነገር በሙሉ ሰምቷል። መቼም የሁሉ ነገር ሰምቶ ራሱን ያጠፋል። ታጠፋለህ እንዴ? እውነት? አዎ አየው ቁንጅ አንቺ እንዳትጠጊኝ እሺ። አንዴ ላውራው። ሄሎ ቆይ ማነሽ አንቺ? እኔ ክረምት በጎ አድራጎት ሲምናሊውን ሳጣት ጉበለለኝ። ውይ በጣም አመሰግናለሁ። አብሽርሽ አባቴ። ግን አንተ ምንድን ነው እንደዚህ የምትወዳ እኮ ነው የሚፈልገው ነው አታደርግላትም እንዴ? ኧረ ያዙልኝ፣ ሌባ ያዙልኝ። ምን አንቺ አምሻ እንዴ? ምን ያመኛል? ስልኬን መውሰድ ሳይንስ ከባሌ ጋር ትጀራጀኛለሽ እንዴ? ኧረ ስለአንቺ ነው የማወራልሽ እባክሽ ሌባ። ኧረ ያዙልኝ ባሌን ልትነጥቀኝ ነው። እኔ ሹካካራስ ስማ አንተ እንዳምት ብትቀርብላሽ የሚሻለው የምሬን ነው። ይቺ መጥፊያ ክረምቶ ነው ማለት ከዚሽ ጋር አብረህ ከምትኖር ራስን ብታጠፋ ነው የሚሻልህ። ኧረ ጋሼ እንዴት ነህ? አላወኩሽም። ኧረ ጋሼ እንዴት ነህ? አላወኩሽም እንዴ? እኔም እንዴት ረሳኸኝ? ኧረ ሰላም በለኝ። ኧረ አንቺ ዱርዬ እንዴት ነህ? አንቺ ደግሞ ስራ እንዴት ይዞሻል? ባለፈው የሆነ ወሬ ሰምቼ በጣም አስጠልተሽ። አይ ውሸት ነው። አይ የኪስ ሰርቃ ተይዛሉ ትተሻል። አይ ወሬውን ነው የሰማሁት። ታዲያ ዲምታፉን ሰው ካገኘሽው ታዲያ ለምን አበዩም?
አሁን ለሰው ምን ተብሎ ነው የሚነገረው? ስልክ ወሰደችው እንዴ? ስልክ ወሰደችው። አሁን ለሰው ምን ተብሎ ነው የሚነገረው? ጎበዝ ሴት ስልክ ተሰረቀች። እኔማ አይደለም እኔማ ስልኬን ሰረቀችኝ አይደለም። አንዴ ጋሽከች ነው አንተ እዚህ ሆነህ ነው? አዎ እዚህ ነበርኩ። ምን ነው 9 ሰው ከቦ ሲዘርፈኝ ዝም ትላለህ? ስልኬን ወሰዱ። ስልክ? አዎ 9 ነው። ማሳዝን በጣም። አይ ተው አንተን አልጎዱም። እኔን ማንንም ካኛ አንዱን አልኩት አንዱን ደንደሱን እና ስልክን ወሰዱት። ስልኩን ወሰዱ። ተው በቃ ስልኬን ወሰደችው። ጋሽከች ነው ስልኬን የወሰደችው። 9 ነው አይደል እንዴ ያልከኝ? 9 ሰው ወሰደብኝ አይደል እንዴ ያልከኝ? አስተሳሰባ ከ9 ሰው በላይ ነው የሞትክ። ኧረ ጋሽከች ነው ምን ያልከኝ? እና ያሳክ እንጂ ሂድና ጋሽከች ነው። ጾም ነው ሽምግልና ላክ። ከዛ በኋላ ሁሉም ነገር ይደርሳል። ጾም ነው። ጾም ሲፈጠር እኔ ምን አልኩኝ? ሲጀመር ሽምግልና ላክ። ከዛ ተጋብተን ወደ ፊልም ይደርስ ነው ሽምግልና እልካለሁ። ቆይ ተረጋጊ። ኢንስ ዞር በል በመድኃኒዓለም በመድኃኒዓለም። ኦኬ ፈልገህ ነው ገብቶኛል። እረዳለሁ። ወንድ ልጅ ስለሆንክ እረዳለሁ። ግን ደግሞ እኔ ላይ እንደዚህ ነገር አይሰራም። በቃ እንደዚህ አይነት ነገር ነው አልፈልግም። አንቺ ነኝ እኮ ነኝ። እረዳለሁ አይደለም እኔ እረዳለሁ ለኔ ሆነኛ በእግዚአብሔር ይጮህ ነው በእግዚአብሔር እንደዚህ አይነት ነገር እኔ እናንተ መሀል ነው አለ። ምን ችግር አለ? አንቺ በፊት ምንድን ነበረ? ፍቅረኛ ነሽ አይደል እንዴ? በቃ እኔ ከማንኛውም ጋር እየልንዘናዘልሽ። እሺ ይኸውልህ በእግዚአብሔር ይኸው ልክ ጾም ይፈታል። ከዛ እኔ እናንተ ሽምግልና እኔ ዛል እያረለም ማሽውኝ በቃ አሁን ነው የሚሆነው። እሺ እግዚአብሔር ሄዳለሁ። ቁልፍ ወስደኝና እንደውም ሄዳለሁ። ቁልፍ እዛ በመደበቅ አይደለም የሚሆነው። ምንም ነገር ስርዓት አትይዝም። እንድንጣላ ነው የምትፈልገው? ምደብሪ ሰው ነሽ። እሺ እንደውም አንተ ስትደበር አልፈልግም። እንዲህ ላስደብርህም ያልተረዳሁህም እኔ ነኝ። በቃ ምንድን ነው ማታስ እኔ ነገር ላይ የሚችል በቃ ተይ። እኔ እንደውም እፈልግሃለሁ። ከብዶኝ ነው እስካሁን ስሜቴን መግለጽ ከብዶኝ ነው ማለት ሴት ልጅ ነኝ። ከእኔ እንዲመጣ አልፈለኩም፣ ከአንተ እንዲመጣ ፈልጌ ነው። ምኑ ቆይ ተስማምቻለሁ። ቆይ አድራይ እሺ ባለበት ተቀመጥ ደረሰኝ ሲመጣ ባለበት ተቀመጥ ደረሰኝ ሲመጣ አትሩጥ። ምንድነው አንተ ችስታ ነህ ወይስ ነባ ነህ? ዝም ብለህ የሆነ ደረሰኝ ሲመጣ የምትሮጠው ወጣት አይደለም። ግብዣ ቢሆንስ ደግሞ ጋባዡ አጣራ፣ ማን እንደሆነ አጣራ፣ ለምን እንደጋበዘም አጣራ መጀመሪያ። ከዛ በኋላ ነው የምትሮጠው። ዝም ብለህ ጓደኛህ እየከፈለ የምትሮጥ ከሆነ አንተ ማን ነህ? ትከፍላለህ ራስህ። አንተም እኮ ከፋይ ነህ። እኔ አላምንህም። በጣም አንተ ውሸታም ነህ። እኔ አላምንህም። አንተ በጣም ውሸታም ነህ። ያው እንግዲህ በቃ ጀመርሽ። አንቺ እኮ ሰው ስለማታምኚ ነው። በቃ ድርቅ ምንሽ ነው ያመረኝ ነው። በቃ አይ ግን ይሄ ነገር ማስቆይ ነበር ክርክርሽ ነው። ያምን በቃ ተጠፋፋን እኮ ስንት ጊዜያችን የፈለከኝ አምስት ምን አሁን ምን እኔ ስላለኝ አንቺ ቢዚ ነሽ። ቤት እኮ ስላየው ስመጣ አንቺ የለሽ እንዴ? ስለምትቀባጥረው እኔ እኮ በመሀላችን ያለው ስለ ቴክኖ ስፓርክ 50 ነው የማወራው። የፈጠነ አንድ ጃቦ ያላበው ሮጦ ነው ያላበው። የፈጠነ አንድ ጃቦ ያላበው ሮጦ ነው ያላበው። አይ ወይ ባገብቶ ነው እንዴ? ማዘሯ ምትሰራልሽ እዚህ ዘመድ ጥየቃ የእንግዴ ልጅ። ኧረ ማዘሯ ምን እሺ እንዴ? ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። ኧረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላበውን ያዘዝክ በእኛ እድሜ ደግሞ ልታዝነው አንተ ልምድ አዋላጅ። ኧረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ የቪዲዮ ስንት ላይ ከገባ ከቤት ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥያስ ያላበው ይላል። አስሚዬ ትናንትና እኮ 3 ቦኖስ አትከፍኝ እኮ ነው የሄድሽው አንተ። ጫጩት ፊት ፈንገል አይወራም። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያለበዋ ላስልዬ አንድ ያላበው የፈጠነ ምን ትንሽ ታገሽኝ።
5 ዓመት ሙሉ ትንሽ ታገሽኝ አታፍርም? ትንሽ ታገሽኝ? 5 ዓመት ሙሉ ትንሽ ታገሽኝ ስትል ትንሽ አታፍርም? ምንድን ያልሽው? 5 ዓመት እንዴ? አዎ ድፍን 5 ዓመት። እማታገባኝ ከሆነ ቁርጡን ንገረኝ። እኔና አንቺ ነው 5 ዓመት የሞላን እንዴ? ልትከድ አንቺ ስራ የለሽም እንዴ? አላማ ምናምን የለሽም እንዴ? ዞር በይ አማራጭ ፈልጊ። ኢንጂነሪንግ አርክሽኝ እንዴ? ምን ልትመረቂብኝ ነው ላይ ላይ? በቃ የሚቀጥለው ሳምንት አስመርቅሻለሁ ከቴዲ ዩኒቨርሲቲ። ቴዲ ቀልድ ነው እንዳያስከው? አንቺ ነሽ እንጂ ቀልዱን የጀመርሽው። የኔ ሴቷ ፍልፍሉ። እንደውም ከዛሬ ጀምሮ አይንህን ማየት አልፈልግም። እሺ አርጎት ነው ተግቼ መጸለይ ዋጋ ይኖረዋል ብዬ አስቤም አላውቅም ነበር። ዛሬ ግን ተሰማው። ዛሬ አየኝ፣ ጎበኘኝ። እኔ እጄን አንቺ ላይ አላነሳም። ምክንያቱም ታማኝ የሆነች እኔ የማስፈልጋት አንድ ብርቱ ሴት እየጠበቀችኝ ነው። እንዳንቺ 5 ዓመት አስተምሬ ማስመርቃት። የት ነሽ አጥንቴ? የት ነሽ የኔ ተማሪ? እማ 5 ዓመት አላመናትም እንዴ? እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው የአይኔ አበባ መታለች፣ የአይኔ አበባ መታለች፣ ሰበት ሰካን እያል የአጥቢያ ኮከብ ነሽ፣ የአጥቢያ ኮከብ ነሽ፣ አንቺ ንጋት ፀሐይ። ፈሪ ለእናቱ ከጠብጠባ ሳንጂ ምን አተርፋለሁ? ስማ ግን ጀግንነቴ ግን አይገርምም? የሆነ ከቀን ወደ ቀን እየጨመረ አይመስልም? አንተ እኔ እኮ ጸብ ከመጀመሩ በፊት የምትሰወረው ነገር። ፈሪ ለእናቱ ነው እባክህ። ከጸብ ጠባሳ እንጂ ምን አተርፋለሁ? መጣሁ። ወዴት በይ። ለምንድን ነው የተሳሳተ ስልክ የሰጠሽ? እንኳን አዎ ምን ይሸ ጸብ ነው እንዴ? አረ የፍቅር ጸብ ነው በእናትሽ። እናሱስ ቢሆን እና ልትደረብ ነው? አረ ቁጭ በል። ቆይ ካልፈለግሽ አልፈለኩም አትይ። አስገድደኸኝ መሰለኝ የተቀበልከኝ። ቆይ ፍቅር አይገባሽም እንዴ? ቢያንስ መጎዳቴን አይተሽ ለምን አትረጂኝ? ያማል እንዴ? ካየኝ ራስ እኮ ልከነ ነው ይቀራላ። ስሚ ግን ረጅም ጊዜ እንደማውቅሽ ነው የተሰማኛል። ኧረ እባክህ እሺ አሁን ወይ በይ። ዋናው ስልክሽን ስጪኝ። የጉድ ሀገር አደባባይ ላይ ነው እንዴ የምትሰጠው? ኧረ ዝም ብል ስልክ ነው የጠየኳት እኔ። እናሱስ ቢሆን ኧረ በእናትህ አሁን ትሰጪኛለሽ? አልሰጥህም። የምን መለማመጥ ነው እንዴ? ምንድነው? ስጪው ነው ብዬሽ በበረግድሻለሁ። ትሰጪዋለሽ? ስጪው። አልፈልግም። ስጪው። ይኸው እየነገርኩት እኮ ነው። አልፈልግም። አንተ ያዝ። እሺ ንገሪ። 09 አይንሽን እንዳለ እንዳዞሪ ተረታታይ ብቻዬን